መዝገበኛው እንዴት ነህ? ሰይጣን ይመዝግብ። ምን ፈለግ? ምንድነው አንተ ደግሞ ወይጭ እንደ አለቃችን አምባገነን አቱና? አለቃችን አምባገነን ናቸው እንዴ? ያውም እንደ ኢዲ አሚን ናቸው። እልም ያሉ አይደሉ እንዴ? በዛ ላይ ግን የሚያስጠላኝ እኔ ምን ነው ካልከኝ ማይ መለታቸው ማይ ማለት ተው እንጂ አትወድም። ግን ዘመኑ ምን እንደሆነ ታውቃለህ? ዘመኑ ደግሞ ቀስ ብለህ ስስ ሆነ ገብቷል። እያሽቃበት ገባ ስትሰራ እንደዚህ መሆን አለበት እንጂ ችክ ማለት የለብህም። አሁን ያንተ አሁን ተፈጥሮ ራሱ የተመቸ ነው። ለዚህ አሽቃበት መዝገብ ስትባል ላጥላት እያረክ ምናምን መስራት አሽቃበት ነው እያልከኝ ነው? ልትመታኝ ነው እንዴ? ሌላ ጮማ ወሬ አለ፣ ጮማ ወሬ አለ። ጮማ ወሬ ወሬኛ ደግሞ አገኘሃለሁ እንዲህ ስታወራ እየዞርክ ወሬ እኮ ነው። ወሬ አልፈልግም። ስራ ላይ ነኝ አልኩ። በቃ ፕሊዝ ዞር በልልኝ። ስለ አለቃችን እኮ ነው። ጉድ ነው። ስለ አለቃችን ሰምተሽ? አልሰማሁም እኮ ልንገርሽ። ምንድን ነው? ሰው እኮ ሲራመድ ሰው ነው ይመስለው አይደል? መሰሪ ናቸው አሉ። መሰሪ የመስሪያ ቤቱ እንዳለ ንብረት ጥብ አድርገው ወስደዋል። ንብረት ቀልድ እውነት እንዳለ ገንዘቡን አንቺ እዚህ እንደዚህ አገላብጭ ወረቀት እሳቸው ሁለተኛ ቤት ጀምረዋል። ሁለተኛ ቤት እየለሰኑ ነው። አንቺ እዚህ ወሬ ምናምን ትያለሽ፣ እሳቸው ቤታቸውን እየለሰኑልሽ ነው። የምርህን? እውነት አሁን የኛ ኑሮ ነው። ባለጌ ሌባ ናቸው። ሌባ በዛ ላይ ሙስና ምናምን ይወስዳሉ አሉ። እንዳለኛ እዚህ እንኳን ትናለን፣ እሳቸው በጎን በሽሉ እንዳለ የሚሰሩት። አዳምጪኝ እንጂ ምንድነው እንደና ስራዬና ስራ ጊዜ በቃ አስቀምጪውና አይገርምም እንዴ? አንቺ ግን ይገርማል። ይሄንን ወሬ አሁን አሪፍ አይደለም የነገርኩሽ መረጃ ቆንጆ አይደል? እንደዚህ እየመጣሁ ልንገርሽ። ሌላ ለዛ ሰብስክራይብ ላድርግ? አዎ ደስ ይለኛል። አድርጊ። ጎበዝ እንትን በይሽ ይመጣል። ምን ጉድ ነው? ምን አይነት ወረኛ ነው? ወንድ አይደለም እንዴ? ሰሚ ቆንጆ ወሬ ላይ ልቀመጥ። ቆማ ቸኩላለሁ። እሺ ችግር የለውም። ወንበሩ ይቅር፣ ጆሮሽን ብቻ ስጪ። ያለቃችን ጉድ ሰማሽ? የዚህ ነውረኛ ሰውዬ አልሰማሽም? በጣም ነው የሚያሳዝነው። ሴሰኛ ናቸው አሉ። በጣም ሴሰኛ ናቸው አሉ። አንቺ ግን ተጠንቀቂ። ዞር ሲሉ ነው የሰነበቱት አሉ። እሳቸው ቢሮ በቃ የገባ ማንኛውም ደንበኛ ነው አሉ። ለእኔ አትጨነቅ፣ ችግር የለውም። እኔ በጣም ጠንቃቃ ነው። እሺ እኔ ግን ነግሬሻለሁ። በኋላ ካረገሽ ከወለድሽ በኋላ ምንም ብትይኝ እኔ የለሁበትም። ለራስሽ ብዬ ነው። ያዢ አንተ ማለት እንዴ? ጠንቃቃ ነኝ። ለእኔ አትጨነቅ፣ ችግር የለውም አልኩ። እሺ በቃ ልሂድ። አይ እዚሁ ተገትረቁ። አንቺ ሌላ ቦታ የሚልኝ ሰው የለም? ስራ የለህም? እሺ በቃ ሂድና በላቸው። ስራ ልስራበት እኮ ነው ችግርሽ። አሁን ይሄ ሀሜት ነው። ይሄ ሀሜት አንቺ ባላቂ ይቆጨኝ ነበር። ወራኛ